በጣም ድፍረትን ጭምር ነው። ለምን እንግዲህ አስቡት የሐዋሳ ልጆችን መጣችሁ ስለ ቴክኖሎጂ ስለ ሶሻል ሚዲያ ለማስተማር መሞከር ራሱ በጣም የሚከብድ ነገር ነው። ምክንያቱም ያው እናውቃለን የሐዋሳ ልጆች አንደኛ ከፊት ለፊት ወጥቶ ሶሻል ሚዲያ ላይ በጣም የሚንቀሳቀሱ ልጆች አሉ። ከዛ በላይ ደግሞ እኛ ሶሻል ሚዲያ ላይ በምንሰራበት ጊዜ በጣም ኢምፖርታንት የሆኑ ስኪሎች አሏቸው። እንግዲህ ሐዋሳ አንድ ቪዲዮ በመሰረቴ እንዴት ነው አንተ ለአንድ ከተማ ሙያ የምትሰጠው ተብያ ያለው የሐዋሳ ቪዲዮ የሐዋሳ ልጆች ስለ ኮንቴንት ክሬሽን ስለ ቪዲዮ ኤዲቲንግ በጣም ይችላሉ ብዬ አንድ ቪዲዮ ሰርቼ እንዴት አንድ ሙያ ለአንድ ከተማ ወጣት ትሰጣለህ ነው የሆነ ጊዜ በጣም ሲወጡ ነበር። ያንን ያልኩት በምክንያት ነው። የሐዋሳ ልጆች እኛ ቪዲዮ ስንሰራ የሚቀርጹን የሐዋሳ ልጆች ናቸው። ኤዲት የሚያደርጉት የሐዋሳ ልጆች ናቸው። በጣም የሚገርም ስኪል ያላቸው ልጆች አታውቁም? የሐዋሳ ልጆች አታውቁም እንዴ? በጣም የሚገርሙ ካሜራማኖች፣ ኤዲተሮች፣ ሶፍትዌር ዴቨሎፐሮች እና የተለያዩ ሶፍት ስኪሎች ላይ ያሉ የሐዋሳ ልጆች አሉ። ይሄንን እያወቅኩኝ እዚህ የመጣሁት በድፍረት ነው። ነገር ግን ትርጉም አለው አመጣጤ። ለምንድን ነው? አንደኛ ልገስጻችሁ ነው የመጣሁት። ለምን አብዛኛው ጊዜ የሐዋሳ ልጆች ፍሮንት ላይን ላይ ያለመሆን ችግር አይቻለሁ። በኋላ ሆነው ሌሎች ኮንቴንት ክሬተሮች ወደፊት እንዲወጡ የማድረግ ስራ ላይ ይሳተፋሉ አብዛኛው ጊዜ። ነገር ግን ከፊት ለፊት ሆነው ራሳቸው ትልቁ ተጽዕኖ ፈጣሪ ራሳቸው የመሆን ችግር ስላለ ከዚህ በኋላ የሐዋሳ ልጆች ሶሻል ሚዲያ ላይ በትልቁ እናያቸዋለን ብዬ አስባለሁ። ሌላው ደግሞ የሐዋሳ ልጆች ወደፊት እንዳይወጡ አንደኛ የሚያደርጋቸው ነገር ምን እንደሆነ አውቃለሁ። አብዛኞቹ ክሬቲቭ የሆነ ቪዲዮ መስራት የሚፈልጉት በጣም ጊዜ ወስዶ መስራት የሚፈልጉት፣ ነገር ግን ሶሻል ሚዲያ ላይ አብዛኛው ጊዜ ክሬቲቭ ያልሆኑ ቪዲዮዎች ብዙ እይታ ሲያገኙ ያንን ላለመስራትን በመፈለግ ነው እና የሐዋሳ ልጆች ከዚህ በኋላ ሶሻል ሚዲያ ላይ ክሬቲቪቲ ትጨምራላችሁ ብዬ አስባለሁ። የቲክቶኩን የሶሻል ሚዲያው ይሄ አላስፈላጊ ነገሩን መቀየር የምንችለው እንደናንተ አይነት በጣም ስኪል ያላቸው ልጆች ወደፊት ሲወጡና የራሳቸውን ክሬቲቪቲ ሲያሳዩ ነው ብዬ አስባለሁ እና የሐዋሳ ልጆች እንግዲህ ተባብረን የቲክቶኩን ባይብ እንቀይራለን ወይስ አንቀይርም? በነገራችን ላይ ኢትዮጵያ ውስጥ ወጣቱ ሼም ይዞት ነው ባይሰራም እንጂ ወጣቱ በትክክል ተነስቶ ሶሻል ሚዲያ ላይ ቢሰራ ይኖራሉ እንደ እነዛ ተሳዳቢዎች መቀጠል ይችላሉ ሲለሉ አይችሉም። ምክንያቱም እኛ ጎበዝ የሆኑ ልጆች ወደፊት እየወጡ ስላልሆነ እነሱን ቦታቸውን እነዚህ ተመቻችተው እንዲቀመጡ ያደረግነው እኛ ነን። ከዚህ በኋላ ኢትዮጵያ ሶሻል ሚዲያ ላይ አላስፈላጊ ብሔርን ከብሔር እያጋጨ ሃይማኖት እየተሳደበ እናም ደግሞ አላስፈላጊ ነገሮችን እያደረገ ቫይራል እየወጣ እኛ ላይ እሱ ተጽዕኖ ፈጣሪ የሚሆንበት ምክንያት አለ ወይ? አለ? የለም። ስለዚህ ይሄንን ለማድረግ የሐዋሳ ልጆች ከእናንተ በጣም ስራ ይጠብቃል። ስለዚህ ሬዲ ሆነን ነው የምንኖረው። እኛ ኮንቴንት ክሬሽን ስንል ሶሻል ሚዲያ ስንል እንደነሱ ለመሆን አይደለም። እኛ ኢትዮጵያ ውስጥ ያለ ወጣቶች በድፍረት ደረታችንን ነፍተን እኔ ኮንቴንት ክሬተር ነኝ የምንልበትን ፕላትፎርም ነው ማዘጋጀት ያለብን። አሁን ቲክቶከር ሲባል የሆነ የሚያሳፍር ነገር የሚሆነው እንደነዚህ አይነት ሰዎች ሶሻል ሚዲያ ላይ ስለሞሉ። ስለዚህ እኛ በደንብ የምንሰራ ከሆነ ተባብረን ብዙ ክሬቲቭ የሆኑ ስራዎች የምንሰራ ከሆነ አንድ ሰው ቲክቶከር ሲባል ዩቲዩበር ሲባል ደረቱን ነፍቶ አዎ ነኝ የሚልበትን አይነት ፕላትፎርም መፍጠር እንችላለን፣ ልክ ውጭ ሀገር እንዳለው ማለት ነው። ስለዚህ ከዚህ ተነስተን ነው ማለት ነው ማውራት ያለብን። እሺ ይሄ ፕሮግራም ላሉ ዲጂታል ስኩል ይባላል። በመላው ኢትዮጵያ እየዞርን ነው። አይታችኋል ብዬ አስባለሁ። ሶሻል ሚዲያ ላይ አላማችን ምን እንደሆነ በመናገር ጀምርና እንቀጥላለን ማለት ነው። ይሄ የዚህ ዝግጅት ዓላማ ነው። የዚህ ዝግጅት ዓላማ አንደኛው ወጣቶች ቴክኖሎጂንና ሶሻል ሚዲያን ተጠቅመው በጎ ተጽዕኖ ፈጣሪ እንዲሆኑ ማድረግ ነው። በጥሩ ሁኔታ ኢንፍሉዌንስ ማድረግ የሚችሉ ወጣቶችን ለማፍራት ነው። ሁለተኛው ደግሞ በዚህ በ2026 በፈረንጆቹ ዓመት በ2026 የኛ ዓላማ ምንድነው? አትሊስት 5000 ወጣቶች እያንዳንዳቸው ስራቸው ሳያቋርጡ ትምህርታቸው ሳያቋርጡ ተጨማሪ 30,000 ብር በወር ሜክ እንዲያደርጉ ማድረግ ነው። ስለዚህ የተመዘገባችሁበትን ምክንያት ይሄ ነው። ዌብሳይታችን ላይ የተመዘገባችሁበት አንዱ ምክንያት ምንድነው? እኛ እዚህ ስልጠናው ከሰጠን በኋላ ቻው እንባባለን ማለት ነው። በኋላ ላይ 5000 ወጣቶች አፍርተናል ወይ የሚለውን በትክክል ፕሩቭ ማድረግ እንፈልጋለን። ስለዚህ
የእያንዳንዶቻችሁ ኢንፎርሜሽን እኛ ጋር አለ። በዛ መሰረት እናንተ ጋር ፎሎ አፕ ይኖረናል ማለት ነው። ከዚህ ስልጠና በኋላ ዝም ብሎ ስልጠናው ሰጥቶ መሄድ ሳይሆን እውነትም ያለው ነገር እየተሳካ ነው ወይስ አይደለም፣ ከሐዋሳ ስንት ልጆች አፍርተናል የሚለውን በኋላ ላይ ቼክ እናደርጋለን። ስለዚህ ዓላማችን ይሄ ነው። አሁን የምናወራቸው ስራዎች ምንድናቸው የሚለውን በሚመለከት አንድ መናገር ፈልገው ነገር አለ። ይሄ ፕሮግራም ስለምንድን ነው የሚለውን ከመናገር በፊት ምንድን ነው ያልሆነው የሚለውን ይገራል። ብዙ ሰው ፕሮግራሙ የሚመስለው ነገር አለ። አንደኛ ይሄ ፕሮግራም ሞቲቬሽን አይደለም ስላችሁ የሆነ ተነሱ በርቱ ጠንክሩ ብቻ ለማለት ሳይሆን የመጣ ነው። እኔ የምሰራቸው ስራዎች ጓደኞቼ የሚሰሯቸው ስራዎች ቃል በቃል እነዚህ ነው የምንሰራው። ከነዚህ ስራዎች ይህን ያክል ሜክ እናደርጋለን እና ደግሞ በዚህ ሂደት ውስጥ ምንም አይነት ወንጀል ሳንሰራ አላስፈላጊ ነገር ውስጥ ሳንገባ ይህን ያክል መስራት ችለናል እና እናንተም ስሩ ብለን ቀጥታ ግልጹን ለማውራት ነው እንጂ ጀስት ይሄ ሞቅታ ለመፍጠር ወይም ሞቲቬት ለማድረግም አይደለም። ስለዚህ ከዛ እንዳትወስዱ። ብዙ ሰው የሚመስለው እሱ ስለሆነ ማለት ነው። ሌላ ደግሞ ብዙ ሰው ይሄ ስልጠና የሚመስለው ልክ የሆነ ቲክቶክ ላይ ያለ ኑቲ ዳሎ የሚባል ሰው ሀገር ለሀገር እየዞረ በቃ ጭብጨባ ወከባ ምናምን ለማግኘት የሚመስለው ሰው እና ሲጀመር እዚህ ጋር ቅድም ነግሬያቸዋለሁ። እዚህ ጋር የተቀመጥኩት እኔ ከእናንተ ምንም የተለየ ነገር ስላለኝ አይደለም። ጀስት የሆነ ታይም ላይ ሶሻል ሚዲያ ላይ የተለያዩ ነገሮች ላይ መስራት አለብኝ ብዬ ዲሳይድ አድርጌ ስለተንቀሳቀስኩ ነው እንጂ ከእናንተ የተለየ ስኪል ከእናንተ የተለየ ተፈጥሮ ምናምን ስላለኝ አይደለም። ስለዚህ የሐዋሳ ልጆችን ደግሞ አንድ ቲክቶከር እየተከተሉ መሮጥ እናንተም ሼም ነውና እንደዛ አይደለም። ይህ ፕሮግራም የሆነ ዓላማ ያለው ነው። ያንን ለማሳካት ነው ሄዶ እንጂ የሆነ ቲክቶከር አጀባ ምናምን አይደለም እና ከዛ እንዳትወስዱ። እነዚህ ስራዎች ምንድን ናቸው? የሚለውን ከመናገር በፊት ምንድን ነው ባህሪያቸው የሚለውን ልንገራችሁ፣ ብዙዎቻችሁ በትክክል እንድትከታተሉኝ ማለት ነው። እነዚህ ስራዎች አንደኛ ምንም የተለየ ፋይናንሻል ስታተስ አይጠይቁም። ማለት ስልክ ካላችሁ ወይም ኮምፒውተር ካላችሁ መስራት ትችላላችሁ። በቃ አትሊስት ስልክ ካላችሁ መስራት ትችላላችሁ። እንዴት ነው ምናምን ነው ለነገራችሁ። ሁለተኛ በዚህ ሰዓት ግቡ የሚላችሁ እንደዚህ ካልሰራችሁ እንደዚህ ገብታችሁ እንደዚህ ወጣችሁ የሚል አለቃ የላችሁም፣ አዛዥ የላችሁም። በስራ ሰዓት ግቡ 2 ሰዓት ገብታችሁ 11 ሰዓት የሚል የስራ መግቢያና መውጫ ሰዓት የላችሁም። ደስ ካላችሁ ትሰራላችሁ፣ ካልሆነ ትተዋላችሁ ነው ነገሩ። ሁለተኛ ደግሞ ከሌሊቱ 8 ሰዓት ተነስተህ ሰራ፣ ከጠዋቱ 2 ሰዓት ተነስተህ ሰራ፣ ያንተ ፍላጎት ነው። ስለዚህ የሆነ የሚቆጣጠራችሁ አካል የለም እነዚህ ስራዎች በሚሰሩበት ጊዜ ማለት ነው። ይሄ ነገር ጥቅም አለው ይገባኛል፣ ግን ጉዳቱ ምንድነው መሰላችሁ? ብዙ ጊዜ ሶሻል ሚዲያ እኛ ያልጀመርንበት ምክንያት ይሄ ለምሳሌ እዚህ ጋር ያሉ ሰዎችን አስገድደን የሆነ ያክል ደሞዝ ከፍለናቸው ቲክቶክ ላይ ወይ ዩቲዩብ ላይ እንዲንቀሳቀሱ ብናስገድዳቸውና ጠዋት 2 ሰዓት እየገባችሁ ቪዲዮ ከሆነ ብናስገድድ ከዚህ ውስጥ ስንት ቪዲዮ እንደሚወጣ ካለው ግን አዛዥ ይለን በቃ። ስለዚህ በዛ ምክንያት እኛ እንሰማለን ላይ በሰላም ባልሰላም ምን ብለን እንተዋለን እና ሶሻል ሚዲያ ላይ የተለያዩ ቴክኖሎጂ ስራዎች ላይ የማንሳተፈው ብዙ ጊዜ አለቃ ስለሌለ ነው። ስለዚህ ከዚህ በኋላ ይሄ ከላይ የሆነ ሰው ኮንትሮል ካላደረገኝ አልሰራም የሚለውን አስተሳሰብ እንተዋለን ማለት ነው። በራሳችን ተነሳሽነት እንሰራለን፣ በራሳችን በፈለገው ሰዓት እንሰራለን። ስለዚህ በዚህ ማይንድሴት